ወንድም እህቶቼ ከዚህ ተቋም ተጠበቁ። በዚህ ተቋም ስር ያላችሁ ታውቁታላችሁ የሚያስተምሩትን ከባይብል ውጪ የሆነ የተረገመውን ወንጌል የተረገመ ትምህርት ነው የሚያስተምሩት። ባይብል ይበቃችኋል። ወደ እግዚአብሔር ተመለሱ። ምን ይሰራል? እነ ጴጥሮስ ሐዋርያት በሙሉ የታዘዙት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለ ኢየሱስ። ሌላ ሚሽን አልሰጠም። ዩኒክ ነገር ምንድን ነው የምታመጡብን አድቬንቲስቶች? ስፔሻል ሜሴጅ የሚባል ነገር የለም። ወንጌል ያው ነው። ምን አድርጋችሁ ነው መስዋዕትነቱን ልትቀይሩ የምትችሉት? አይቻልም። መስዋዕቱ ያው ነው፣ ትኩስ ነው። ደግሞ እስከ ዛሬ ድረስ በቅብብሎሽ የመጣው ሳይቀየር ነውና መቀየር አይችልም። ወንጌል ሌላ መሆን አይችልም። 1844 ወዲህ የሚሰበክ ነገር የለም። ያው ነው። ድሮ የተሰበከው አሁንም ይሰበካል። ወንጌል ያሸንፋል። የሚታየው ክርስቶስ ነው፣ ሌላ አይደለም። ስጋ መብላት ኃጢአት ነው። ቡና መጠጣት፣ ሻይ መጠጣት ኃጢአት ነው። በስርየት ቀን ስላለን መዳናችን ስላልተረጋገጠ ራሳችንን ማስጨነቅ አለብን እንድንተርፍ ትላላችሁ አድቬንቲስቶች። ይሄ አስተምሯችሁ ከልት ነው። እባካችሁ እዛ ስር ያላችሁ ውጡ። ኢየሱስ ክርስቶስ ሰንበት ስበኩ ብሎ ሐዋርያትን አላከም። እነሆ ተነስቻለሁ፣ ወደ ዓለም ሁሉ ሂዱ፣ ሰንበትን ለፍጥረት ሁሉ ስበኩ፣ ወይም ደግሞ ሕግን ለፍጥረት ሁሉ ስበኩ አልተባለም። ወንጌልን ነው የተባለው። ኦኬ። ሰንበት ራሱ ኢየሱስ ክርስቶስ ነው ማረፊያ። እነዛ ጥላ ናቸው ኢየሱስን የሚያመላክቱ። ዋናው ሰብስተንሱ በመጣ ጊዜ ኢየሱስ በመጣ ጊዜ ግን ሻዶ የነበረው ያ በቃ ሊሻር ይገባዋል። ዋናው አካሉ ስለመጣ ምን ይሰራል? ያ ኢየሱስ ነው ደምቆ መታየት ያለበት። ይሄን የሰማ ሁሉ ማውገዝ አለበት። እባካችሁ ክርስቲያኖች ለብዙዎችም እንዲደርስ ሼር አድርጉ። ምክንያቱም እነዚህ ሰዎች በየቦታው ጤነኛ ትምህርት የሚያስተምሩ ይመስላል ከአነጋገራቸው፣ ግን አይደለም። ፈትሹት፣ እዩት። በእግዚአብሔር ቃል ሲታይ ግን ለምን እንዴት መጽሐፍ ቅዱስ እንዲህ አይደለም የሚል እያላችሁ ጠይቋቸውና ብዙዎችን ከኦርቶዶክስ ከፕሮቴስታንት በተለይ እያጠመዱ ወደ ራሳቸው መረብ እያስገቡ ነውና ብዙዎች እየሳቱ ስለሆነ እባካችሁ ለብዙዎች እንዲደርስ ችግራቸውን ማወቅ አለባችሁ። ያለባቸውን ነገር የሚያስተምሩትን ስህተት እንደሆነ እና እዛ ስር ያላችሁ ደግሞ እባካችሁ ውጡ። ምን ይሰራላችኋል? ተለይቶ ከዋናው ከክርስትና አስተምህሮ ተገንጥሎ ሌላ ነገር ማቀንቀን ማራመድ ምን ይሰራላችኋል? እባካችሁ ነው ከባቢሎን ውጡ ነው ያለው ክርስቶስ እግዚአብሔር። ውጡ፣ በቃ ህዝቤ ውጡ ብሏል። ውጡ። ምን ትሰራላችሁ እዛ? ክርስቶስ የማይሰበክበት ሲመለክ ራሱ እግዚአብሔር ሲመለክ በተቋም ውስጥ ስለነበርኩኝ ስለማውቀው ነውና በቃ ሃሌሉያ እንኳን ቢባል ወይ ደግሞ ብታሸበሽቡ የምትቀጡበት ተቋም ነው። ታውቁታላችሁ። እዛ ውስጥ ያላችሁ ምንድን ነው እየተባላችሁ የምትወገዙበት ስም የሚሰጣችሁ ታርጋ የሚሰጣችሁ እናንተ እንትን ናችሁ እንዴ? እናንተ እንደ ኦርቶዶክስ እንዲህ ታደርጋላችሁ እንዴ? ወይ ደግሞ እናንተ እንደ ፕሮቴስታንት እንዲህ ትላላችሁ እንዴ? እየተባላችሁ ስም የሚሰጣችሁ ናችሁ። ኢየሱስ ብላችሁ ጠርታችሁ ተንበርክካችሁ በጉባኤ መካከል ወይ ደግሞ እጃችሁን ዘርግታችሁ ወይ ደግሞ ብታሸበሽቡ በቃ ይሄ ሰው መቀጣት አለበት ተብላችሁ የምትባሉበት ቦታ ነው። ታውቁታላችሁ። እዛ ውስጥ ያላችሁ አምልኮት እንኳን የሌላቸው ውጡ።